ጨጓራ ምግብ እንደሚፈጭነው ማቀው የኔ ግን እንስሳ ነኝ መሰለኝ። እድሜ ዘመኑን ሲቃጠል ይኖረው በቃ። ቆያ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት። ቆይ እንዳለ ወልጋዳ በዘመን ነው የፈረሙት። ነው ግራ ገባኝ እኮ። አሁን ደግሞ አሮጊቷ ጋር ሲያመሻበኛል ተጀምሯል። ሲያሸንፉም አንድ ላይ ሲለጠለጡም አንድ ላይ። አሮጊቷ ቀጣይ እናሸንፍ ወይስ እንሸነፍ? ምንድነው ሀሳብ ንገሪኝ እስኪ። ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስት ሃምን አስተናግዶ አንድ እኩል ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስት ሃሞች ጎል አስቆጥረው ከኦልድ ትራፎርድ አንድ ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን አንድ እኩል ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ ብዬ አላስብም። አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስት ሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ምሽት ነው። እንደውም ዌስት ሃሞች በመከላከል በጣም ጥሩ ነበሩ። በተለይ wan-bissaka የጨዋታ ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር። በማጥቃቱ ላይ ድሪብል ምናምን ያደርጋል። ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁኝ ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታ ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ ነው። እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያ ቀዩን ማለት ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው የማልሰበረው። አሁን ዌስት ሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ጋር ሲጫወት ይሻላል ዩናይትድና እላሽ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁኝ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ክርፍፍ ያለ ቲም ከረፈፍ ቲም ነው ያለን በመድኃኒዓለም። እኔ ዛሬ እንደ ዛሬ ተቃጥዬ ኤቨርተኑ 1-2 ራሱ ያቃጥለኛል መሰለኝ። አልጠብቅም ብዬ እኮ ነው ያየሁት። አልጠብቅም ብዬ ግን ጨዋታው ሲጀመር አያስችላችሁ። በቃ የሚያሸንፍ ነው ይመስለኝ። በቃ እኔ ሩበን አሞሪም ዛሬ አጨብጭቤ ይላሉ። በቃ አትቀይራቸው። ለምን 180 ደቂቃ አይሆንም? አትቀይር ተጫዋች። በቃ ኡጋርቴ ምን እንትን ነው እንዳይደብረው። እስከዛሬ ሰሞኑን ተጫውቶ ስለማያውቅ እንዳይደብረው ነው የሚገባው። ኮቢ አይሻልም ከሱ? ምን እንደሚሰራ ራሱ ማያውቅ ተጫዋች። ጌታዬ እኔ ስለ ዶርጉ አላወራም። ስለ ዶርጉ አላወራም። ወይ መድኃኒዓለም ቀልድ ነው ማለት። አምስተኛ የቻምፒየንስ ሊግ ቦታ ካየ ምን ያባርሩታል ነው? ኤክስፔክቴሽን ለመቀነስ አንገት ደፋ አድርጎ ዝቅ ብለን ጭንቀን እንላፋ ብለ ነው ምን ማለት ከዚህ ወይ ሴለርስ ፓርክ ላይ ሄዶ አለማሸነፍ የዛኔ ፎገረን ያሸነፍከው ጌታዬ ሆይ። በቃ 11 ተጫዋች ብቻ ነው ያለን፣ ተቀያሪ የለንም ማለት እኮ ነው። ዛሬ ደግሞ ብራያን ምቡሞ ያለ ወትሮ ራሱም ክርፍፍሉ ብሩኖ ፈርናንዴዝ ቀጣይ ዓመት ይቅርታ አድርግልኝ ቋሚ ሆነ እንድጀምር አልፈልግም። እሱ ካሴሚሮ ምርጥ ነው እኮ ካሴሚሮ ምርጥ ነው፣ ግን በቃ ዩናይትድ ቡድን ለመሆን በቃ ባለፈው እንዳልኳችሁ 2 ሚድፊልደር 1 ሌፍት ዊንግ ባክ ግዴታ 3ቱን ሳይገዛ ከጀመረ እንደው ቡድናችን ስለሆነ እንደዚሁ እያወቅን እንደዛሬው እናያታለን እንጂ ወይኔ እግዚአብሔር ሆይ። ኧረ በስመ አብ ምንድን ነው? ስክሪፕት ነው እግዚአብሔር። 20 ዓመት ስለተደሰታችሁ 20 ዓመት ተቃጠሉ ተብለን ነው። እንጃ አንዳንድ የሆነ ኳስ አቁም ራሱ ይለኛል። ምን አገባኝ። እኔማ ተቃጠሉ አበርን የምትሉ ተቃጠልን የምትሉ ጻፉስ። አረርን የምትሉ በኢየሱስ ማረ ዩናይትድ ኧረ መቼ ነው እድላችሁን የምትጠቀሙት? ኧረ በኪዳነ ምሕረት እኔ አረጀው ያለ እድሜ እንዴ ሰው እኔ እንዲህ ተጠቦለት ይወል ዘሎ ሄዶ 5ኛ መቀመጥ የሚችልበትን ከቼልሲ ጋር በነጥብ እኩል የሚሆንበትን እድል ኧረ በመድኃኒዓለም እኔ አመመኝ ማርያምን። እኔ በእነዚህ ሰዎች ምክንያት እኔ ጠዋት ምን ብያችሁ ነበር? እንሄዳለን እናጋያችኋለን። እኔ ሁላችሁም በየቤታችሁ ያለውን አንዳንድ መሳሪያ አዋጡ፣ እንሄዳለን ነገ። በቃ ያለን አማራጭ ነው። እኔ ማርያምን ኧረ በኢየሱስ ስም እንዲህ እኔ በጣም ፈርቼ ነበር። በቃ ይሄ እንደዚህ አይነት እድሎችን በማባከን ማንም የሚያህለን የለም። በቃ መቤቴን ነው የምላችሁ እንዴ። ባለፈው የኖቲንጋም የቶተንሃም እና ኤቨርተን ጨዋታ እንዲሁ አጭሶኛል። ጭራሽ ይሄን ደግሞ ጨመሩብኝ እንዴ።
እንደነዚህ አይነት ድሎችን ካልተጠቀመ ይሄ ቲም እንዴት ነው ቶፕ 4 ሊጨርስ ይችላል ብዬ አሁን ከዚህ በኋላ እኔ የምተማመነው? እመቤቴን ነው የምላችሁ። ይሄ በአሞሪም እምነት የለውም። እኔ በአሞሪም እስከ ጥግ እምነት አለኝ። ግን ምንድነው ቆይ አሁን እንደዚህ አይነት እድሎችን የማይጠቀሙ ከሆነ ምኑ ጋር ነው ተስፋ ማድረግ ያለብኝ እኔ? አረ በጣም ነው የሚያናደው። ማርያም በጣም ነው የሚያናደው። እንዴ ሲተኙም አንድ ላይ ሲሄዱም አንድ ላይ ከሊቨርፑል ጋር ብሉን እነዚህ ወራዶች። አረ በመድኃኒዓለም እኔ ገና 1-0 ሲሆን 2 አግቡና ጭንቀቴን አቃሉልኝ እያልኩ ነበረ። እነሱስ ምን ተስኗቸው ራሳቸው ላይ አስቀረቀሩ። አረ 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 ኢየሱስ መቃጠል፣ ወይኔ መቃጠል፣ ወይኔ መቃጠል፣ ወይኔ መቃጠል። ቶፕ 4 ቶፕ 5 የተባለ ነገር ምንድነው እንደዚህ እንደ ጦር የሚፈሩት? ሁሉ ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብ ስንል ይጠላሉ ነጥብ። ምን አይነት ነጥብ ነው የምንጥለው? እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሌ ጊዜ እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እነ ብራያን ምቤሞ አፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን? አረ መቃጠል። እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎላ ሁላችሁንም ልውቀሳችሁ። ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል። ምን ያደርጉ ዶርጉ በቃ ይዘገያል። ምንም ጥያቄ የለውም ይዘገያል። የቢሳካ ስታክል ቢሳካ አንተ በስማም ወዳጅ አልነበር እንዴ? አረ ሩበን አሞሪም በመድኃኒዓለም አረ ሩበን 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት። የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ። መበል እንዴት እንበለጣለን በዌስታም። ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር፣ ግን ጎል ማስቆጠር አይችልም። ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ ዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው። በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎን እሱም በዲፍሌክሽን ገባለት። ግን ከዚህ የተሻለ ጎል እናገባ ነበር የተሻለ አፕሮች ይዞ ቢገባ። ምንም አይጠቅሙ ክሮሶች። ዘርክዚ አይገጭ፣ ብሩኖ አይገጭ፣ ዳሎት አይገጭ፣ ኩኛ አይገጭ። ምንድነው ያውላ ክሮስ ለማን ነው የሚደረገው? በመሬት አይጮቱትም እንዴ? ወሰደ ዳሎ የጃሻሟል። ማን ሊገጭ ነው? ማን ነው እስቲ ቴስታው የሚያገባው? እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው። በመሬት አይጮቱም። ትሬዲንግ ላይ ምንድነው የምትሰሩት? ወይኔ መቃጠል። ስለ ብሩኖ ነገ በደንብ እናወራለን። ጨዋታው በጣም የሚገርም ጨዋታ ነበረ። ጎል ግን በቃ ጎል አግብተን ጨዋታው መግደል እንችል ነበር። የሚያስጠላ ነጥብ አጣጣል ነው የምንጥለው። ብቻ እስቲ ሐሳባችሁን ኮሜንት ላይ መቻችሁ። ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም በቃ ወጣ አቋም። ፈርስት ሃፍ 5ኛ ሰከንድ ሃፍ መፈጥፈጥ ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ፣ አሻሽለዋል። በ30 ደቂቃ ነው የሚያሳዩ። ለምን 90 ደቂቃ እንጠብቃለን? ታዳችሁኝ አይደል? ይሄ ማናጀር እስካሞሪም ነው እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናት አንዱን ጎል ራሱ ዳሎ ተገባው አረንዋን ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዘርክሲን ዝርክርክን ይዞ ዳሎ ከብዶት ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደል? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደው። ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካለው ይበቃ። ኪሱ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ሆነ። ተስፋ አረጋችኋ 5ኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ ኩል አንተ ቪክቶሪ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምን አባ 1-0 ተሸነፈ። እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ ኩል። በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛችን
መስናኛ ኤፍሲ ማንቸስተር ዩናይትድ ወደ 5ኛ ደረጃ ማምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስትሃምን ያስተናገዱ ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስትሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበር። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከትኩት የምገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እድሜ ልክህን እንዳፈነደርክ ዓለም አቀፍ ፍንድዴውን ክክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደርክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርገሃል። ዛሬም ዌስትሃም እንዲህ ብግለጥ ወይኔ ቂጤስ ከምትያ ፈንድደርግ ልጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር ጥቅም አልባ ያንተ እልኛልክ ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁም ፍንድድ ለጠፍ ሁለታችሁም ተለጠፍሽ ፍንድድ ማለት ፍንድድ እርሜ ልክን ታፈነድዳለህ ቡሽት ያለት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደረሰም። ዛሬም ተሰጥቶሻል። ቼልዳውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ እኮ ነው ይገርም ትብብራችሁ ጥቅም አልባ አረ መድኃኒዓለም መረ ተቃጠልን እኮ አረ በስመ አብ ታውቁኛል እኮ በቃ ይሄ መጨረሻ ቀን 5 ሰዓት ጨዋታ መቼም ሆኖን አያውቅም። እርሙን ዳሎ አንድ ደና ጨዋታ ቢጫወት ዛሬ ቀይሮ አስወጣው። ግዴታ ነው እንዲ ዶርጉና ዳሎ ማፈራረቅ ወይ ምን እንዲ ድብ ያለ አሰልጣኝ ነው በመድኃኒዓለም መቀየር ግዴታ አይደለም። በቃ ጠብቃችሁ ማርቲኔዝን ማስገባት ካለበት በቃ ዳሎን አስወጥተህ ማርቲኔዝን ማስገባት ከዛ ሉክስ ሆኖ ለዚህ ማምጣት ዶርጉ ግዴታው ነው እንዴ። አቡ ተቃጠሉ ሲያስጠሉ ፈጣሪኛ የእንጀራ ልጅ ነን እንዴ? ቆይ እግዚአብሔርን እኮ ግራ ገባኝ እኮ። እነሱ ሌሊት ሙሉ ቁጭ ብለው አድረው ይሳካላቸዋል። እኛ ትናንትና ሌሊት ሙሉ ቁጭ ብለን እስከ 7 ሰዓት እስከ 8 ሰዓት ድረስ ምንም ጠብ ያለ ነገር የለም። ዝም ብለን አርፈን ተኛን። በክለባችን መደሰት አልቻለን፣ በሰው ክለብ መደሰት አልቻለን። እኛ ቆይ የእንጀራ ልጆች ነን እንዴ? ለኛ ማስብልን እንጂ ጋድ እኔ ከዚህ በላይ በቃ ምንም ማድረገው ነገር የለም። እኔ ወደ ፈጣሪ መጥቼ ነው እንጂ መጠየቅ የምችለው ሌላ ምንም ማድረግ አልችልም። በቃ ይሄ ክለብ ከአቅማችን በላይ ሆኗል። በቃ ከአቅማችን በላይ ሆኗል። አንተ እንደምታረገው አድርገው እንጂ ይሄ በእኛ ኃይል የሚቻል ነገር አይደለም። በቃ እነሱ ቁጭ ሲሉ ይሳካላቸዋል። እኛ ቁጭ ስንል የማይሳካልን ምክንያት ምንድነው ነው? እኔ እኮ ግራ ገባኝ እኮ። አረ መድኃኒዓለም ያለሽ አረ መድኃኒዓለም አረ ተው ይሄን ሁላ ቀን ጠብ አረ በመድኃኒዓለም አረ በጣም ተግማማችሁ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ ባፍንጬ ነው ልትወጣ ይወጣልኝ እስከ 81 የመራና ነበር እንዴ? በጣም ነው እንዴ ተቁላላችሁ። በጣም ነው እንዴ ነደርኩ። ጨጓሬ ባሰ። ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች ተቃጠልኩ። ዩናይትድ ተቃጠልኩ። ሽምሉ ተቃጠልኩ። ነደርኩ። ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድን ነው? ይሄን ብላ ዩናይትድ ይሄን ብላ። እናንተ ግን ጠበከካሞች ለሰው የማትሆኑ ወይኔ ሁለተኛ እናንተን ጨዋታ አላይም።
ሊቨርፑል በታሪኩ መጥፎውን ሲዝን እያሳለፈ ነው። ትርፌ ደግሞ ምርጡን ሲዝን እያሳለፈች ነው ያለችው። እናንተ ባትኖሩ ግን በምን እንጽናና ነበር? እኛ ምን ይውጠን ነበር? ቼልሲ መዛኔ ያለው፣ ሲቲ መዛኔ ያለው፣ አርሰናል መዛኔ ያለው። እናንተ ባትኖሩ በምን እንጽናና ነበር? አሁን የሊቨርፑልን ሲዝን አስበውና ወይኔ ሊቨርፑል ከዛ ደግሞ ትዝ ይለኛል ለካ ትርፌ ያለች እየተርመጠመጠች አለች። መዝናኛዬም ነሽ እኮ ብዬሽ ነበር። አክቹሊ ወዳጃችን ናችሁ። ምክንያቱም በክፉ ቀን ነው ወዳጅና ጠላት የምትለይበት። አለውልህ አጠገብህ ነኝ የትም አልሄድም እያልሽ በጠላትነትም አልፈርጅሽም። ወዳጅ ነሽ፣ የልብ ወዳጅ፣ በክፉ ቀን ያገኘሁሽ። እኔ እኮ ማይረሳኝ ለታይትል ነው የምንጫወተው። በቃ ሁለተኛ ደርሰን ነበር ምናምን ይሏት ነገር ነው። ዌስት ሃምን እንኳን ማሸነፍ አቅቷቸዋል። ትርፌ ያንቺ ስራ ፕሪሚየር ሊጉ ላይ እኛም ማጽናናት ማዝናናት ዳሰ የስራ ኮታሽ እሱ ሌላ እንዳታስቢ። ዩሮፒያን ምናምን ኮምፒቲሽን ለመግባት ነው እንዳታስቢ ያለ ቦታሽ። አሁን እንዳለ ማለት ተጫዋቹን ተሰበስባል። አሰልጣኙን ኮች ስታፎቹ አይቀሩም። መማረክ ነው ቀጥታ ምንም እንትን አያስፈልግም። ለምንድን ነው የሚቀልዱ በዚህ ሰዓት? አሁን ባለንበት ታይ ዌስት ሃምን ካላሸነፍ ማን ልታሸንፍ ነው ችግሩ። ዩናይትድ ከሳምንት ይሄን ሁሉ ቀን ጠብቀው መቃጠል። እኔ ለእናንተ ራሱ ተቃጠልኩ። በእጅ ያዙት ወርቅ የሚባለው ለዚህ ነው። አምስተኛ ምን የምትችሉበት ለ30 ደቂቃ ያክል አምስተኛ ብትሆኝም ዌስት ሃም ለጠፈ። በእጅ ያዙት ወርቅ እንዴ! ምንድነው እሺ የሚሻለው? ችግሩን እኮ ልረዳው አልቻልኩም እኮ። ምንድነው ችግሩ? ቆይ እንዴ በፍጹም እኮ የእንጫታ ትጥላላችሁ ብዬም እኮ አልጠበቅኩም ነበር። ምንድነው ችግሩ? ለምን አትነግሩኝም? እኔ እኮ ስላልገባኝ ነው። በቃ ምንም ሊታይ ነገር አልቻለም። ሙሉ ጠራርጎ መውጣት አለባቸው እኮ ያልኩት ለዛ ነው። ምንም ከምንም ሊሆኑ አልቻሉም እኮ። አይኖ ብዙ ኳሶችን ሲስቱ ነበረ፣ ብዙ ድሎች ነበሩ በጨዋታው ላይ። ግን ከባድ ነው። እንደዚህ ዩናይትድ ደጋፊ በጣም ለእናንተ አዘንኩኝ። ጭራሽ በነ ሊቨርፑልና ሙድ ይዛላችሁ ባካችሁ። ባይገርማችሁ ከ68 ደቂቃ በፊት ማለት ነው 68 ደቂቃ በኋላ አንድ ወንድም የደወለልኝና በቃ ላይ ማለት ታው እኔ ተታቸው ኳሱ አላየም ብዬ ማለት ትች ነበር ጨራሽ። ከዛላችሁ በቃ ደውሎ እናስይዘኛል ኤሌክትሪክ ያዘ ሚሽ አደርጋላችኋለሁ። ልጁ እየሞከሩ ነው አሉ። ኤሌክትሪክ ያዘ ሚሽ ከታች አግላችኋለሁ። ሁለቱ ልጆች ታው ከእኔ አጠርኩ ጥሩ አይደለም አልኳቸው፣ አልሰማም አሉ። ስለዚህ በእነሱ ሰበብ ነው እንግዲህ ምንም ማጋችን ተኛ ኤአይ ነው አርቲፊሻል ኢንተለጀንስ። አሃ እንዴት ነው ንጉሳውያን? ሰላም ነው? ጎምለል እኔ አላቀላችሁ። እኔ እውነት ዌስት ሃሞች አሳፍራችሁኛል። እኔ አንገቴን ያስደፋችሁኝ። እነዛን ተዋቸው፣ የሉበትም ጭራሽ ፕሪሚየር ሊጉ ላይ የሉበትም። ተስፋማ ግን አልተሸነፉም። ዋናው አለመሸነፋችሁ ነው። እንዴት ነው ጎምለል የምትሉት? እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ። ጎምላላይናና እያመጡ ይሰጡታል። ተርፋችኋል። እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል። መሸነፍ ነበርባችሁ ይሄን ጨዋታ። አቤት ውርደት! አባቴ በሳምንት አንድ ጨዋታ ነው የምንጫወተው። በሳምንት አንድ ጨዋታ። ይሄን ማሊያ የምትለብሱት እናንተ ገጣባ ሁላ ማለት ነው። ኧረ ተቃጠል! ኧረ ጭስ! ምን ይሻላል? የት እንሂድ? የማያልፍለት ድሃ ሀብታም ይጋብዛል ይባላል አይደል? እንቋጥር ወይስ እንተኛ ብዬ እንደ ሀገር ቋጥረን ነጥብ አስጥለና ያራዳ ልጆች ሲሄዱማ አንድ ላይ ሲመጡማ አንድ ላይ ሻሸና ልቤ እንዴት ናቸው? የትም መለየት የለም። ያራዳ ልጅ ወንድም ሲያድግ አብሮ ወንድሙን ይዞ ነው ማያድግ ያለበት። ጥለሽ አምስተኛው ነሽ ከዚያ ሊቨርፑል አቅምን ፈልግ ልትል እኩል ቡርኑ አይችል ዶኮ አይችል አሞሪን አይችል ምንም አይችሉም ወንዶች። እናቴን አማድ ብቻ ነው ነፍስ ያለው ተጫዋች ዛሬ ያየው። የምሬን ነው።
ጭራሽ ቡርኖ የምር ማጉዌር ሆኗል። ማጉዌር ጥለሽኝ አራተኛ ሆነሽ ከቼልሲ ጋር ከዛ ከቼልሲ ጋር አቅማችን ከቼልሲ ጋር ነው ልትይ ዌስታም እናቴን ዌስታም እኔ በሜዳ ይጀደክ እያታለሁ 2-0 መቼ ነው? ቅድም እንኳን አንዱ ኮሜንት ነግሮኛል። ማንቸስተር ዩናይትድ ለማሸነፍ አንድ እግር ቆማጣ መሆን ብቻ ይጠበቅብሃል፣ በአንድ እግር መግባት ይጠበቅብሃል ብሎኛል። ልክ ነው፣ ተሳክቷል። ያራዳልሽ የትም አደረሽ። አሞሪን ሳክሳ የአርነ ስሎት ወንድም ማን ነው ካልህ አሞሪን ነው። ፍልስፍናው አይችል ተጫዋቾች እነዛን የሚሰሉ ተጫዋቾችን እበት የሚያረግ ቡርኖ ፈርናንዴስ እንደዚህ ነበረ። ጎል ይሰጣል 16-50 ጎል መዘለት። ፖርቹጋል ዳ ሮላንዶን ሰላም ብለዋለች። ቅድም የዘለጣት ኳስ ማለት ነው። የታባሽ ማታጂ ሻሼ ቀጥል ስትይ 7 ደቂቃ እንዴት መከላከል ያቅተዋል? አንድ ቡድን 83 ጋር እየመራ 7 ደቂቃ አስጠብቀ መውጣት አቃተን። ምን ያክል ይሄ ውጤት አስፈላጊ እንደሆነ እያወቁ ማለት ነው። የዛሬው ደግሞ በጣም ነው የሚያናድ፣ በጣም ማለት ነው። ባዶ ቋጣሪ ተሰብስቦ ምን ነብትተኙ እስከ 8 ሰዓት ድረስ ምን ታረጋላችሁ? ኧረ በስመ አብ ወረዳን ወስታቡ ወባለክ በባከቻል በይ ወረዳን ወረዳን ኧረ በስማም መቼ ነው ማግኘት ያለብን ነጥብ የምናስጠብቀው? እስከ 7 ሰዓት እየጠበቀን ማለት ነው። ተቃጠልን። አንደኛው ወይ ሁለተኛው ሆነን ነበረ። እስካሁን ማግኘት ያለብን ነጥብ አግኝተን ቢሆን አረ ዩናይትድ አቃጠልከኝ። መርገም ነው ይሄ፣ የሼባው መርገም ነው። ሲያምሽ ያመኛል ካልሆነ በስተቀር ዛሬ በሜዳችን ማሸነፍ ይገባል ነበር። 3-4 ጎል ማግባት ነበረብን። ተቃጠልኩ፣ ማርያምን ተቃጠልኩ። አረ ዩናይትድ በስማ ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ ሲያሸንፉም ሲሸነፉም አንድ ላይ ጉዱሚ በለው ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው ይህንን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሮበን አሞሪም እኔ እንጃ በድድ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸውም ምንም ማድረግ። ኧረ ብዙ ኳሶች ተስተዋል፣ ሁሉ ይሳሳቱታል ነው መል ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁት ሀሳብ አስተያየት ኮሜንት ላይ አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር ቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ። እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ገዝቼ ባስቀምጥስ አፍልቼ ይበለኝ አፍልቼ ነበር። ኧረ